ሰላም ጤና ይስጥልኝ የምሳሌ ቻናል ቤተሰቦች እንዴት ናችሁ? ለዚህ ቻናል አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ እንጋብዛለን። እንግዲህ በዛሬው ቪዲዮአችን ደግሞ የቴምብር ቀረጥ አተማመንና የቴምብር ቀረጥ ደግሞ ለምን ለምን እንከፍላለን የሚለውን አንድ ላይ የምናይ ይሆናል። አብራችሁን ቆዩ። እዚህ ጋር ደግሞ ስታዩ ትርጓሜዎች አሉ። እዚህ የቴምብር ቀረጥ ላይ ሰነድ ማለት ምን ማለት ነው? ግልግል ማለት ምን ማለት ነው? ለግልግል ለሰነድ እየተባለ ይቀመጣልና ሰነድ ማለት እንግዲህ ማናቸውም መብት ወይም ግዴታ የተመሰረተበት፣ የተላለፈበት፣ የተወገደበት፣ ልኩ የተወሰነበት ወይም የተስፋፋበት ወይም የተጠቀሰው ድርጊት ተፈጽሟል የተባለበት ማንኛውም ጽሁፍ ያ ጽሁፍ ምን ተብሎ ይጠራል? ሰነድ እንለዋለን ማለት ነው። ሌላው ደግሞ ግልግል ነው። ግልግል ማለት ደግሞ ስለ እርቅ ሊሆን ይችላል፣ ስምምነቶች ሊሆን ይችላሉ። ለምሳሌ ሼር ትራንስፈር ለማድረግ ስምምነት ልናደርግ እንችላለን። ስምምነት ሊሆን ይችላል ወይም ደግሞ ስለ ሌላ ተመሳሳይ ጉዳዮች በሁለት ተዋዋዮች መካከል የሚደረግ ስምምነት ይሄ ግልግል ይባላል። በኋላም ፐርሰንቱን ስታዩ ግልግል ብሎ ሲያስቀምጡ ሰንጠረዥ ላይ ግልግል ማለት ምንድን ነው? በሁለት ተዋዋዮች መካከል የሚደረግ ማንኛውም ስምምነት ግልግል ተብሎ ይቀመጣል ማለት ነው። ሌላ ማገቻ ደግሞ ምንለው የተወሰነ ነገር በመፈጸሙ ወይም ባለመፈጸሙ ምክንያት የሚቀር ሆኖ እገዳ የምናስጥል ከሆነ እገዳ የሚቀመጥበት ከሆነ ያ ደግሞ ማገቻ ይባላል ማለት ነው። ሌላው እንግዲህ አንድ ሰው ለሌላው ገንዘብ ለመክፈል ግዴታ የሚገባበት ማንኛውም ሰነድ ያም ግዴታ ስለሆነ አንዱ እሱ ነው። ሁለተኛ ነገር ደግሞ ሰነድ ማስፈጸም ማለት ደግሞ ሰነድ መስራት፣ ማውጣት፣ በሰነዱ የተመለከተውን ማስፈጸም ያ ደግሞ ሰነድ ማስፈጸም ተብሎ ይተረጎማል ብለው አስቀምጠዋል ማለት ነው። እንግዲህ እዚህ ጋር ደግሞ ክፍል 2 ላይ ስናይ የቴምብር ቀረጥ አሰራር ስርዓት ይላል። የቴምብር ቀረጥ አሰራር ስርዓት የቴምብር ቀረጥ የሚከፈልባቸው ሰነዶች ምን አይነት ናቸው ብለን እንጀምራለን ማለት ነው። ስለዚህ የማንኛውም ንግድ ማህበር፣ የህብረት ስራ ማህበር ወይም የማንኛውም አይነት ማህበር መመስረቻ ጽሁፍና መተዳደሪያ ደንብ ምን ያስፈልገዋል? የቴምብር ቀረጥ ይከፈልበታል ማለት ነው። ቤት ሰነዶች ሄደን እዛ ላይ አውተንቲኬት ማስደረግ ስላለብን የቴምብር ቀረጥ እዛ እንከፍላለን። ሌላው ምንድነው? ቅድም እንዳልነው ስምምነቶች ሲፈጸሙ ብለናል። ግልግል ብለን እዚህ ጋር አስቀምጠናል። ግልግል ማለት በሁለት ሰዎች መካከል የሚደረጉ ስምምነቶች ማለት ነው። ለዛም የቴምብር ቀረጥ ያስፈልገናል። ለማገቻ ወይም ቦንድ የምንለው ለሱም ቴምብር ቀረጥ ያስፈልገናል። ሌላው ደግሞ የእቃ ማከማቻ ማረጋገጫ ሰነድም እንደዚሁ ለማስመታት ምን ያስፈልገናል? ቴምብር ያስፈልገናል። ውል፣ ስምምነትና የእነዚህ መግለጫ የሆኑ ነገሮችን ላይ የቴምብር ቀረጥ ይከፈልባቸዋል። የመያዣ ሰነዶች ላይ የቴምብር ቀረጥ ይከፈላል። የህብረት ስምምነት ላይ የቴምብር ቀረጥ ይከፈላል። የስራ ወይም ደግሞ የቅጥር ውል ስምምነት ላይም ምን ይከፈላል? ቴምብር ቀረጥ ይከፈላል። ስንቶቻችንን ይሄንን የምናውቀው የሚለው ብዙም እንትኑ የለንም። እስከዛሬ የነበረው ነገር በልምድ የስራ ቅጥር ውል ሄደን አውተንቲኬት አናስደርግም ወይም በቴምብር አናስመታም። ግን ቴምብር መመታት አለበት ውሉ ላይ ብለው እነሱ ያስቀምጡታል ማለት ነው። እንግዲህ አስተዳደራዊ ነገሮች ላይ ቴምብር የሚያስፈልጓቸው ነገሮች ላይ ቴምብር መመታት አለበት። የቴምብር ቀረጥ ደግሞ ታሪፉ እንዴት ነው ብለን ስናይ ደግሞ እዚህ ጋር እንደምትመለከቱት የሰነዱ አይነቶች አሉ። የተወሰደው ስሌት መሰረት አለ። እንደገና ደግሞ የማስከፈያ ልክ ብለው ያስቀመጡት ነገር አለ እና የመጀመሪያው ምንድነው? የማንኛውም ንግድ ስራ ወይም ማንኛውም ሌላ ማህበር የተመሰረተበትን መተዳደሪያ ደንብ ለማጽደቅ ሲሄድ የቴምብር የሚከፍለው ለመጀመሪያ ጊዜ ከሆነ እንደየቁጥሩ፣ ሁለት ከሆነ መመስረቻው ይሄ እዚህ ጋር በቁጥር የሚለው አንድ ከሆነ የአንዱ ነው የምንከፍለው፣ ሁለት ከሆነ የሁለት፣ ሶስት ከሆነ የሶስት ማለት ነው። ስለዚህ በመጀመሪያ ጊዜ ሲፈጸም ስንት ብር ነው የምንከፍለው? 350 ብር ነው የምንከፍለው። ቀጥለን ደግሞ ስንፈጽም ይህን መተዳደሪያ ደንብ ደግመን ከሆነ የምናስመታው ስንት ብር እንጨምራለን ማለት ነው? 100 ብር። ለድጋሚ ሲሆን 100 ብር ይሆናል ማለት ነው። የህብረት ስራ ማህበር መተዳደሪያ ደንብም እንደዚሁ
ለመጀመሪያ ጊዜ ሲፈጸም 35 ብር አለች። ቀጥሎ ሲፈጸም ደግሞ 10 ብር አለች። ይሄም በቁጥሩ ይወሰናል ማለት ነው። ሶስተኛው ደግሞ ምንድነው? ግልግል ነው። ግልግል እንግዲህ ስምምነት ማለት ነው ብለናል አይደል? ይሄ ደግሞ በዋጋው ይተመናል። የዋጋውን ስንት ፐርሰንት ነው የሚከፈለው? የሚተመነው 1% ነው ይላል። ለምሳሌ እዚህ ጋር አንድ ሰው ብድር አበደረ፣ ለአንድ ድርጅት ብድር አበደረ ብንል የብድሩን ስንት ፐርሰንት ነው የሚከፍለው ማለት ነው? 1% ይከፍላል የቴምብር ቀረጥ ተብሎ ማለት ነው። ስለዚህ እችን 1% ከፍሎ ጀርባው ላይ ማህተም ወይም ይመታለታል፣ እውቅና ይሰጠዋል እንደማለት ነው። የማይተመኑ ደግሞ በገንዘብ የማይተመኑ ከሆነ 35 ብር ይከፈላል ማለት ነው። እንግዲህ ውሎች፣ ስምምነቶች ሌላው ምንድን ነው? ሌላው ደግሞ አራተኛ ላይ ምን አለ? የእቃ ማከማቻ ማረጋገጫ ሰነድ የሚባል አለ። ይሄ ለዚህ ደግሞ ይሄም የዋጋው እቃው የመጣበት ዋጋ ስንት ፐርሰንት ይላል? 1% የሱም ይከፈላል። አምስተኛ ላይ ደግሞ ውሎች፣ ስምምነቶች፣ መግለጫዎቻቸው የነዚህ ደግሞ በቁጥራቸው ልክ ስንት ብር አለች? 5 ብር የምትከፈላለች። የመያዣ ሰነድ ከሆነ ደግሞ በዋጋው ስንት ፐርሰንት? 1% ይከፈላል። መያዣ ለጋራንቲ የምንከፍለው የምናስቀምጠው ከሆነ ማለት ነው። የህብረት ስራ ስምምነት ከሆነ ደግሞ ሲመዘገብ 350 ነው፣ 350 ብር ነው በአንዱ በፒስ። ሲሻሻል ደግሞ 100 ብር በፒስ ይከፈላል ማለት ነው። የቅጥር ውል ስምምነቶች ቅድም እንዳልኳችሁ የአንድ ወር ደሞዝ ነው ዋጋው የሚታየው። የዛን የአንድ ወር ደሞዝ ስንት ፐርሰንት ነው የሚከፈለው? 1% ይከፈላል። ስንቶቻችን እንደዚህ አይነት ነገር አለን ብለን ስናይ በአብዛኛው ያው የለም፣ ግን የሚያስቀምጡት ሰንጠረዣቸው ላይ የቅጥር ውል ስምምነት ይዛችሁ ከሄዳችሁ ያንን ለማስመጣት የአንድ ወር ደሞዝ ስንት ፐርሰንት እንከፍላለን? 1% እንከፍላለን። ሌላው ምንድነው? ኪራይ፣ የተከራይ አከራይና መሰል መብት ማስተላለፍ ሰነድ ሲሆን ደግሞ ያንን ለማስተላለፍ ከሆነ ደግሞ የምንሄደው የዋጋውን ስንት 0.5% እንከፍላለን ማለት ነው። ስለዚህ ታሪፉ ይህን ይመስላል። 10ኛ ላይ ደግሞ ማረጋገጫ አለ። ለማረጋገጫ ደግሞ ብር 5 ብር ናት። የውክልና ስልጣን ውክልና ለመስጠት 35 ብር የሚከፈል አለ በቁጥር በአንድ ውክልና። የንብረት ባለቤት ስም ማስመዝገብ ከሆነ ደግሞ ንብረት ከሆነ ሽያጭ የንብረት ባለቤት ስም ለማስመዝገብ ስም ለውጥ ከሆነ የምንሄደው ደግሞ የዋጋውን ስንት ፐርሰንት እንከፍላለን? 2% እንከፍላለን ማለት ነው። እዛ ሰነዶች ሄደን የምንከፍለው ነው። እንግዲህ የውክልና ስልጣን ከሆነ ደግሞ በቁጥር እዚህ ጋር ስንት 35 ብር እንከፍላለን። እነዚህን ይመስላሉ እንግዲህ ታሪፎቹ። ስለዚህ ታሪፎቹን አውቀን ውልና ማስረጃ ስንሄድ ያንን ገንዘብ ይዘን ሄደን ወይም አስልተን ቀድመን ማወቅ ይኖርብናል ማለት ነው። እንግዲህ የቀረጡ አተማመን በዋጋው መቶኛ ወይም በቁጥሩ ይመሰረታል። አንድ ሰነድ ላይ ተከፋይ የሚሆነው ቀረጥ ደግሞ በብር ሳይሆን በሌላ ገንዘብ ከሆነ የቀረጡ መጠን የሚሰላው ሰነዱ በተፈጸመበት ቀን በዋለው የምንዛሬ ልክ ነው። ለምሳሌ ውሉ የምትዋዋሉት ብድርም ሊሆን ይችላል። ከሌላኛው ሰው ጋር የምትዋዋሉት በገንዘብ ካልሆነ በዶላር ቢሆን በዩሮ ቢሆን ምን መደረግ አለበት? ምንዛሬው በዛም በምትዋዋሉበት ቀን ባለው ምንዛሬ ይሰላል ማለት ነው። በስቶክ ወይም ሌላ ዋስትና ባለው ነገር ላይ ሊከፈል የሚገባው የቀረጥ መጠን ደግሞ በዋጋው ላይ ተመስርቶ ከሆነ የቀረጡ መጠን የሚሰላው ሰነዱ በተፈጸመበት ቀን በዋለው አማካኝነት ዋጋ ይመሰረታል ማለት ነው። ብዙ የተለያዩ ነገሮች የተጠቃለሉበት ወይም ደግሞ ለብዙ ልዩ ሰነዶች የቆመ ማንኛውም ሰነድ በያዛቸው ልዩ ልዩ ሰነዶች መጠን በእያንዳንዱ ሰነድ ላይ የሚከፈለው ቀረጥ በመጠቃለል ተደምሮ ደግሞ በአንድ ላይ ብዙ ነገር ይዛችሁ ከሄዳችሁ እነዛን የእያንዳንዱን አስልተው ደምረው ያስከፍሉናል ማለት ነው። እንግዲህ ንብረቱን ባለቤትነት ለማስመዝገብ የሚከፈለው የቴምብር ቀረጥ ደግሞ የሚተመነው የንብረቱ ዋጋ ላይ ሆኖ ዋጋው በታክስ ባለስልጣን ተቀባይነት ያገኘ እንደሆነ ሲሆን ተቀባይነት ካላገኘ ግን ከገቢው የቴምብር ቀረጥ የሚከፈልበት የንብረት ዋጋ ስልጣን ባለው አካል እንዲተመን ይደረጋል። ኦልሬዲ ዋጋው የታወቀለት ከሆነ በዛ በታወቀው ዋጋ 1%ቱን ወይም ደግሞ ስም ለማዞር ከሆነ 2%ቱን እንከፍላለን።
ካልሆነ ግን ዋጋው የማይታወቅ ከሆነ ደግሞ ዋጋው ማውጣት ባለበት ሰው ወይም በሚወጣበት አካል ባለስልጣን በዛ ባለው አካል እንዲተመን ይደረጋል ማለት ነው። ሌላው ምንድነው? ቀረጡን እንዲከፍል ግዴታ የተጣለበት አካል ማን ነው ብለን ደግሞ የሰነዱ ተጠቃሚ የሆነ ሰው ማን ነው ወይም ደግሞ የሚከፍለው ማን ነው ብለን ስናይ በኢትዮጵያ ውስጥ ሰነዱን የሚሰራው ወይም የሚሰጠው ሰው ሰነዱ እንደተፈጸመ ቀረጡን የመክፈል ግዴታ አለበት ማለት ነው። ስለዚህ ያ ሰው ልክ ሰነዱ እንደተፈራረሙ ያንን የመክፈል ግዴታ አለበት። ሌላው በኪራይ ውል ውስጥ የተለየ ስምምነት ከሌለ በስተቀር ተከራይ ቀረጡን ይከፍላል። አከራይ ሳይሆን የሚከፍለው ማን ነው? ተከራዩ ቀረጡን ይከፍላል፣ የተለየ ስምምነት ከሌለ በስተቀር። በንብረት ባለቤትነት ስም ማስመዝገቢያ ሰነድ ላይ ሊከፈል የሚገባውን የቴምብር ቀረጥ ደግሞ ሌላ ስምምነት ከሌለ በስተቀር ይሄም የመክፈል ግዴታ ያለበት ማን ነው? የንብረቱ ባለቤትነት የሚመዘገብለት ሰው ይሆናል። ገዢው ነው እንደማለት ነው። ንብረት ስም ልውውጥ ከሆነ ስም ለማዞር ከሆነ የምንሄደው ያችን 2% ማን ነው የሚከፍለው? የሚገዛው ሰው 2%ቷን ይከፍላል። የኪራይም ከሆነ ተከራዩ ተጠቃሚው ሰው ነው ያንን ነገር መክፈል ያለበት ነው በሌላ አነጋገር። ስለዚህ ለምሳሌ እዚህ ጋም እንደዚሁ ሰነዱን የሚሰራው ወይም የሚሰጠው ሰው ሰነዱ እንደተፈጸመ ቀረጡን የመክፈል ግዴታ አለበት ይላል። ይሄ ሰነድ ሰጪ ሲሆን ነው። በእነዚህ ኬዞች ግን የኪራይ ውልም ከሆነ የንብረት ስምም ከሆነ ተጠቃሚው ሰው፣ ኪራይም ከሆነ ተከራዩ፣ ስም ዝውውርም ከሆነ ደግሞ ስም የሚዞርለት አካል ነው ያንን 2% የሚከፍለው ማለት ነው። ስለዚህ ውል ወይም ስምምነት የሚመሰርቱ ወገኖች ለቴምብሩ ቀረጥ በጋራና በተናጠል ተጠያቂ ይሆናሉ። ውል ወይም ደግሞ ስምምነት የሚመሰርቱ ደግሞ ሌሎች ከሆኑ ይሄ ከንብረትና ከቤት ኪራይ ጋር የተገናኘ ካልሆነ እንደ የተናጠል ሻጭም በራሱ ውል ተዋዋዩ በዚህኛውም በሁለቱም ሳይድ ያሉት በየራሳቸው ምን ይባልባቸዋል? ይወሰንባቸዋል ማለት ነው። በስራ ቅጥር ውል ላይ የሚከፈለውን ቀረጥ ደግሞ ማን ነው የመክፈል ግዴታ ያለበት? አሰሪው ነው። ስለዚህ አሰሪዎች ናቸው የስራ ቅጥራችንን ወስደው ያንን ነገር ከፍለው አውተንቲኬት ማስደረግ ያለባቸው ወይም የቴምብር መክፈል ያለባቸው፣ ማህተም ማስመታት ያለባቸው ማለት ነው። ጉዳያቸውን ደግሞ በግልግል የሚያስወስኑ ወገኖች ጉዳያቸውን ደግሞ በግልግል የሚያስወስኑ ወገኖች እና በህብረት ስምምነት ላይ የሚከፈለውን የቴምብር ቀረጥ አከፋፈል በጋራና በተናጠል ተጠያቂ ይሆናሉ። እነዚህም በጋራም በተናጠልም ተጠያቂ ይሆናሉ ማለት ነው። ይሄ ለግልግል የሚከፍሉት። የህብረት ስምምነት ላይ የሚከፈለው የቴምብር ቀረጥ ደግሞ አሰሪውና ሰራተኞቹ በጋራና በተናጠል ተጠያቂ ይሆናሉ እዚህኛውም ላይ ማለት ነው። ስለዚህ ቀረጡ የሚከፈልበት ጊዜና ሁኔታው መቼ ነው? የመመስረቻና መተዳደሪያ ጽሑፎች ከምዝገባ በፊት ወይም በምዝገባ ጊዜ ይከፈላል። በግልግል ውሳኔው ከመሰጠቱ በፊት ወይም በሚሰጥበት ጊዜ ይከፈላል። የውል ወይም የስምምነት ሰነዶች ላይ ከመፈረማቸው በፊት ወይም በሚፈርሙበት ጊዜ ይከፈላል። ኪራይ ወይም በተከራይ አከራይ ውል ላይ ውሉ ከመፈረሙ በፊት ወይም በሚፈርምበት ጊዜ ይከፈላል። በማረጋገጫ ሰነድ ላይ በንብረት ባለቤትነት ስም ማስመዝገቢያ ሰነድ ላይ በማስመዝገብ ተግባር ከመፈጸሙ ወይም በሚፈጸምበት ጊዜ ቀረጡ የሚከፈል ይሆናል ማለት ነው። የሚከፈለው የቴምብር ቀረጥ እንግዲህ ከብር 5 በታች የሚሆንበት ጊዜ ክፍያ ተገቢውን ዋጋ የያዘው የቴምብር በመለጠፍ ይፈጸማል። ከ50 ብር በታች ከሆነ ያቺ የቴምብር የምናውቃት የቴምብር ስዕሏ ትለጠፋለች ማለት ነው። የሰነዱ አይነትና ሁኔታ ለየት ያለ አሰራርን ሲጠይቅ የታክስ ባለስልጣኑ በሚሰጠው አቅጣጫ መመሪያ መሰረት ቴምብር ከመለጠፍ በሌላ መንገድ ቀረጡ እንዲከፈል ሊደረግ ይችላል። የቴምብር ቀረጥ በተለጠፈበት ሰነድ የሚሰራ ወይም ደግሞ የሚቀበል ሰው በዚያ ቴምብር ሁለተኛ እንዳይሰራ ተደርጎ ይሰረዛል። ያንን ነገር ደግሞ እንትን ካለ ማሰረዝ እንችላለን ማለት ነው። ቴምብሩ ታክስ ባለስልጣኑ በሚወስነው መሰረት ካልተሰረዘ ሰነዱ ቴምብር እንዳልተለጠፈበት ይቆጠራል ብለው አስቀምጠዋል።
የቴምብር ቀረጥ መሰብሰብና ደግሞ ህጉን ማስፈጸም ሁኔታዎች አሉ። እነዚህን ሁኔታዎች ደግሞ ቀረጥ ከፋዮች ስለ ቀረጡ አወሳሰን የሚረዱ ልዩ ልዩ ሰነዶችን፣ ውሳኔዎችን እንደሚያቀርቡ ለማድረግና ለመመርመር አስፈላጊ ሆኖ ሲያገኝም ጉዳዩ የሚመለከተው ሰው እርሱ ቀርቦ እንዲመረምር ወይም እንዲያስረዳ በማድረግ ውሳኔ ይሰጥበታል ማለት ነው። ስለዚህ ይህን ይመስላል ስለ ቴምብር ያዘጋጀነው ቪዲዮ ወይም ቱቶሪያል ይሄንን ይመስላል። እንግዲህ ለቻናላችን አዲስ የሆናችሁ ላይክ በማድረግ ሰብስክራይብ በማድረግ ቻናላችን እንድትቀላቀሉ ሼር በማድረግ እንድትቀላቀሉ እንጋብዛለን። በጣም እናመሰግናለን። በሌላ ቪዲዮ እስክንገናኝ ቻው።